ልዕልቶይ እባክዎትን ይፍጠኑ፣ አርፍደናል። ይኸው መጣው በቃ። ግን ምንድነው የሚያስቸኩለን ነገር? አይ እናትሽ እንግዶቹ እንድትቀበይ እየጠራችሽ ስለሆነ ነው። እሺ መጣው በቃ። ግን እኮ እግሬ ስለሚያስቸግረኝ ትንሽ ቆየት ብዬ ነው የምመጣው። አሃ ማንም እኮ ስላንቺ እግር የሚያውቅ የለም እና ያረፈድሽ ነው የሚመስላቸው። አዎ ስለኔ እግር ማንም የሚያውቅ የለም፣ ሁሉም ያፍሩብኛል። ልዕልቷን ወደ ተዘጋጀላት ቦታ መሄድ ጀመረች። የነገስታት ባሌት ጨፋሪዎች ለንግስት ሮሊዛ እና ለልዕልት ኬሊ ዝግጅታቸውን አጠናቀው ወደ መድረክ ይመጣሉ። ከዛ በኋላ የባሌት ጨፋሪዎቹ ለንጉሱና ለልዕልቷ ዳንስ ማሳየት ጀመሩ። ኦ ጎበዞች! ዋው ደስ ሲል! ዳንሰኞቹ በጣም ጎበዝ ናቸው። እንደ ልዕልት ሁኚ እንጂ ምን ሆነሽ ነው? ሌላ ጊዜ እንደዚህ ስታረጊ እንዳላይሽ፣ እንደ ልዕልት ሆነሽ አርፈሽ ቁጭ በይ። እኔ እኮ የጥበብ አድናቂ ስለሆንኩ ነው፣ ለዛ ነው ማየ። እንደውም ምን የምፈራው የባለሪና ዳንሰኛ ሆናለሁ እንዳትኝ ነው። እና ማየ እኔ እኮ የባለሪና ዳንሰኛ መሆን እፈልጋለሁ። ይህን ስትሰማ እናቷን በጣም ተቆጣቻት። ልዕልቷም ክፍሏ ገብታ ማልቀስ ጀመረች። የልዕልቷ አያትም ክፍሏ አስገባች። አያቴ መጣሽ እንዴ? ኬሊ ልጄ ምን ሆነሽ ነው የምታለቅሽው? ምን እንደሆንሽ ለአያትሽ ንገሪያት እንጂ። ይሄ የማይረባ እግሬ ነዋ፣ ሁሉ ነገሬን አበላሸብኝ። የባለሪና ዳንሰኛ መሆን እፈልጋለሁ፣ ነገር ግን እናቴ ምችል አይመስላትም። ምክንያቱም አንድ እግር ያላት ሴት እንዴት ነው የባለሪና ዳንሰኛ ልትሆን የምትችለው? የኔም የማይረባ ህልሜ ነው። ይህን ከነገረቻት በኋላ አያትየው ስጦታ አውጥታ ሰጠቻት። ስጦታውም የባለሪና ዳንሰኛ ያለችበት አርት ነበር። በጣም ያምራል አያቴ፣ በጣም አመሰግንሻለሁ። ይህን ስጦታ ስታይ እኔ እንዳስታውስሽና ማድረግ እንደምትጂ የባለሪና ዳንሰኛ መሆን እንደምትጂ ያስታውስሻል። በጣም አመሰግናለሁ አያቴ። ፍላጎት ካለ ማሳካት ትችላለሽ። ከአንድ ወር በኋላ ልዕልቷ እያለቀሰች መጣችና በሩን ከፈተች። ስጦታውንም ማየት ጀመረች እና ስጦታውን ወርውራ ሰበረችው። ከዛ በኋላ ስጦታው ላይ የነበረችው አሻንጉሊት ወደ ሰው ተቀይራ ፊት ለፊቷ ቆመች። ሃይ እዛ መሬት ላይ ምን ትሰሪያለሽ? አይ ወድቄ ነው። እና ተነሻ ብላ እጇን ዘረጋችላትና አነሳቻት። እኔ ልዕልት ቤሊሬና እባላለሁ። ሃይ ግን እኮ ምን እንደተፈጠረ እያለ እንደሆነ ግራ ገብቶኛል። ከኔ የስጦታ እቃው ላይ አሻንጉሊት የነበርሽው ነሽ ወይስ ምንድን ነው? አዎ እዛ ነበር የምኖረው። ከዚህ በኋላ ግን እንደዛ አይሆንም። ስለዚህ ስጦታ ሰምተሽ ታውቂያለሽ? አይ ሰምቼ አላውቅም። ከድሮ በፊት አንዲት ጭራቅ በዚህ ሳጥን ውስጥ እንዲያዝ አደረገችኝ። ከዚህ በኋላ ግን ስለሱ መጨነቅ አልችልም፣ ምክንያቱም አሁን ነፃ ወጥቻለሁ። እና ከስጦታው እቃ ውስጥ የወጣሽው አንቺ ነሽ ማለት ነው? አዎ፣ የምትፈልጊው እርዳታ ካለ ንገሪኝ፣ ችግር የለውም። እና የምትፈልጊው ምኞት የለም ማለት ነው? እሺ፣ አዲስ እግር እፈልጋለሁ። አይ እሱን እንኳን ማድረግ አልችልም። በጣም አዝናለሁ። አንድ እግር እንደሌለሽ አላወቅኩም ነበር። እና የምትፈልጊው ሌላ ህልም የለሽም? አይ የሆነ ህልምም አለኝ። ንገሪኝ። የባለሪና ዳንሰኛ መሆን እፈልጋለሁ። ኦ ትሆኛለሽ በቃ። ኧረ መሆን እችላለሁ። አዎ ሁሉም ሰው መደነስ እኮ ይችላል። ግን እኮ እኔ አንድ እግር ብቻ ነው ያለኝ። እስኪ አስቢው፣ ፍላጎት ካለሽ ማሳካት እኮ ትችላለሽ። ከዛ በኋላ ልዕልቷን አሳመነቻትና ወደ ዳንስ ማሰልጠኛው ይዛት ሄደች። የምር ግን ማድረግ እንችላለን? አዎ ማድረግ እንችላለን።
ከዛ በኋላ ተያይዘው ወደ ማሰልጠኛ ክፍል ውስጥ ገቡ። አሰልጣኛዋም ዳንስ እያስተማረቻቸው ነበር። አሰልጣኛዋ አየቻቸውና በሩ እኮ ተዘግቷል አለቻቸው። ልንማር ነው የመጣ ነው። በራስ መተማመንሽ በጣም ይታያል። እስኪ ደንሰሽ አሳይን። እሺ፣ አንቺኛዋም ደንሽ እስኪ። አይ እኔ አልችልም። አልችልም ነው አልፈልግም ነው? መጀመሪያ እኔ ጋር ለመሰልጠን ከፈለግሽ እንደምትችይ ማሳየት አለብሽ። እኔ ለሷ ደንስላታለሁ። በጣም ጥሩ። እሺ እኔ እስኪ። ከዛ በኋላ የባለሪናን ዳንስ ፌሪዋ በጣም በሚያምር መልኩ መደነስ ጀመረች። ሁሉም ተገርሞ ማየት ጀመረ። ስሜ ማዳም መደሬል እባላለሁ። ከዚህ በኋላ ማሰልጠኛ ክፍሌ ለሁለታችሁም ክፍት ነው። ማዳም መደሬል የኔ እግርስ? ችግር የለውም። በስልጠና ከሁሉም እኩል ትሆኛለሽ። ጠንክረሽ ከተለማመድሽ እንደማንኛውም ሰው እንደኛ መሆን ትችያለሽ። እሺ፣ በጣም አመሰግናለሁ። ጠንክሬ እሰራለሁ። ልዕልቷን በደስታ ፌሪዋን አቀፈቻት። በጣም አመሰግንሻለሁ። አንቺ ባታግዢኝ ይህንን ማድረግ አልችልም ነበር። ኬሊ የታለች? እሷን አይደል እንዲመጠብቀው? ኬሊ ወታለች። የማይታመን ነው። ፈልጋት። ንግስት ሆይ ትንሽ ብትጠብቂያት ግን ጥሩ ይመስለኛል። እስካሁን ምን ስትሰራ ነበረ? እናቷ እኮ ነኝ። እፈልጋታለሁ። እማዬ፣ ዛሬ ቀጠሮ ነበረን ግን አልተገኘሽም። ደግሞ ምንድን የለበሽው? ለዚህ ትዕግስት የለኝም። ንገሪኝ፣ ምንድን የለበሽው? የባለሪና ዳንሰኛ ልብስ ነው የለበስኩት። አሁን ዝግጅት አለብኝ፣ ልሄድ ነው። ያስብኩት በላይ የከፋ ነገር ነው የምትነግሪኝ። ልዕልት ሆነሽ የባለሪና ዳንሰኛ ልትሆኚ ነው? አታፍሪም እንዴ? ምንም አያገባኝም። አሁን ቶሎ ብለሽ ይህ ልብስ አውልቂና የልዕልት ልብስሽን ልበሺ። ከዚህ በኋላ ከዚህ ቤት አትወጪም ብላት ቤት ውስጥ ቆልፈውባት ሄዱ። ፌሪዋን በመስኮት ገባችና ሌላ ልብስ አምጥታላት አስቀይራት ሸውዳ ይዛት ወጣች። ጠባቂውም ልዕልቷን ሳያት ክፍሏ የለችም። በጣም ደንግጦ ለንግስቷ ነገራት። ንግስቷን በጣም ተበሳጨች። ከዛ በኋላ ልዕልቷ ያለችበት ቦታ ፈልገው ሄዱ። ልዕልቷም ያለችበት ቦታ የባለሪና ዳንስ ትርኢት የምታቀርብበት ቦታ ነበር። በጣም ብዙ ሰዎች በተሰበሰቡበት የባለሪናን ዳንስ ደነሰች። በጣም አስገራሚ ዳንስ ነበር። ሁሉም ሰው ተነስቶ አጨበጨበላት። እናቷም ስታያት ተገረመች። ተነስታ አጨበጨበችላት። ልጄ! እማዬ፣ እንዴት መጣሽ? ልጄ፣ ዛሬ በጣም አስደንቀሽኛል። በጣም ልክ አልነበርኩም ነበር፣ ተሳስቼ ነበር። አንቺ ከዚህም በላይ ይገባሻል። በጣም ጎበዝ ልጅ ነሽ፣ አስመስክረሻል። ከዚህ በኋላ አፍረን ዝም ማለት አይጠበቅብንም። ሂጂ ንገሪያቸው። ክብራትና ክብራት፣ እኔ ልዕልት ኬሊ ነኝ እና ልነገራችሁ መፈልገው ነገር አንድ እግር የለኝም። ያው እንዳያችሁኝ ነኝ። ከዛ በኋላ ህዝቡ በሙሉ አጨበጨበላት። እናም እኔም በጣም ኮራባት ልጄ ነች። ምንም ነገር ከፈለጋችሁት ማድረግ ትችላላችሁ።